ዴቪስ ንገራቸው ለሁለተኛ ጥያቄው ሳይድ ኢፌክት አለው ወይ እንዴት ነው? ምንም አይነት ሳይድ ኢፌክት የለውም መድኃኒቱ። ያው ብዙዎቹን እኛ ሳናቃቸው ነው ራሳችን ላይ ችግር የፈጠር ነው። ከዛ እንደዚህ አይነት ደግሞ ያው እንግዲህ እግዚአብሔር ሰበብ ብሎ አንዳንዱን ሰው በሰው አማካይነት ተመስሎ ይመጣልና ፈውስ የምናገኝበት ሁኔታ ደግሞ ያው ኑርን ሰጥቶናል። እኔም ብዙ ነገር ነበር የነበረብኝ። ያው ትኩረቴ የነበረችው ያቺ ክንታሮቷ ስለምታሳክከኝ ውጭ ላይ ናት ያለች የኔ እንደዚህ እግሬን ተረከዜ ላይ ያቃጥለኛል። ሽፍን ጫማ ለብሼ መዋል አልችልም። ይህን ነገር ስነግረው ያው በቃ አንጀት ውስጥ ነው ያለው ችግሩ መታጠብ አለበት ሲለኝ ወዲያውኑ ይህን ነገር ተቀብየዋለሁ ወደ ራሴ። ልክ ነው፣ ስለዚህ መጠቀም አለብኝ ብዬ እንደውም ብዙ ጊዜ የተከታተልኩ አጋጣሚ ገንዘቧ ትንሽ አልጠራቀምልኝ ብላ ልክ ሳገኝ ወዲያውኑ የደወልኩለት ለሱ ያንን ላከልኝ። እኔ እንደውም ልመጣ ከሰዓት ልወጣ ነው ምናምን ሲለኝ በቃ ራሴ እልክልሃለሁ አትምጣ ተቀበል ምናምን አለኝ። ተቀብዬ የዛውን ቀን ማታ ነው የጀመርኩት። ስለዚህ በጣም ብዙ ነገሮች የማልጠብቃቸው ነገሮች ያየሁት ሁኔታ ነው የተፈጠረው። ለምሳሌ ወገቤን ያመኝ ነበረ። በቃ እሱ አሁን የለም ወገብ ህመሙ። በቃ ሰውነቴ ክብድ ላይ ነበር፣ እሱ ቀለል ብሎኛል። እንደገና ይሄ እግሬ ራሱ ተረከዜ ላይ የሚያቃጥለኝ የነበረ ይሄው የለም። አሁን ቀኑን ሙሉ ጫማ ሽፍን ለብሼ ብውል ምንም አይነት ስሜት የለም። በ5 ቀን ውስጥ እንግዲህ ያየኋቸው ለውጦች ማለት ነው። አሁን ንቅት ብዬ ነው የምውለው። በቃ ይሄ ዱካኩ፣ እንቅልፉ፣ የማላቀው ጭንቀቱ ሁላ ነበረብኝ። ምክንያቱም የማላቀው ዝም ብሎ ያስጨንቀኛል። አሁን እሱ ሁላ የለም። ሰላም ሁኛለኝ፣ እግዚአብሔር ይመስገን። ረጅም እድሜና ጤና ይስጥ እያልኩኝ ኑርዬን አሜን ይህን አሜን። ይመስላል። እንኳን ደስ አለህ። አዎ ይሄ ክንታሮቱ ጠፋለሁ ወይ የሚለው ልጅ ማለት አሁን የነበረው ደረጃ ይሄ የሚያሳክከኝ አሁን ኦልሬዲ የለም፣ ማሳከክ የለም። ያቺ እንደገና ያበጠችና እንዲህ ቅጥል ቅጥል ያለች ነገር የመሟሸሽ አይነት ስሜት አላት። እንትን እያለች ነው እያነሰች ነው ብጥ ያለች የነበረችው። እንግዲህ ከጊዜ በኋላም ልትጠፋ ትችላለች፣ ግን ስሜቱ የማሳከኩ ምናምን ነገር የለም። አስለም ምንድነው ያልኩህ? የክንታሮት ብለኸኝ ምን አልኩህ? ነገራቸው ራስህ እኮ መጀመሪያ ይሄንን አንጀትን አጽዳ፣ ካጸዳህ በኋላ ቀጣይ ያለው እንነጋገራለን ብለኛል። የክንታሮቷም ከራሴ ልክልሃለሁ፣ ያንተ ትንሽ ስለሆነ አዎ በእኛ ይጠፋል። እንደዚህ ነው አዎ ያልኩት አይደል? አዎ ያው ብለኛል። ኢቭን ሰርጀሪ ቢያስፈልግ ሰርጀሪ ግዴታ የሆነ አያስፈልግም እኮ አይባልም። ሰርጀሪ እንኳ ቢያስፈልጋችሁ ድርቀት ካልጠፋ ትጎዳላችሁ። ይሄ ለማስረዳት እኔ ምንም ማለት ሲምፕል ሎጂክ ነው። ሲምፕል ድርቀቱ ምን አመጣ? ክንታሮት። ወይ ማማጦ ምን አመጣ? ክንታሮት። ማን ነው መጀመሪያ መስተካከል ያለበት? ሕክምና ያልኩት የጨጓራ ዝም ብሎ ይነፋኝና አሲድ ያመነጭ ነበር፣ ወደ ላይ ይመጣ ነበር አሲድ። ከዛ የሆነ ሽሮፕ ምናምን ነገር ወስድ ነበር። በቃ ብዙም እንትን ያገኘሁት ነገር የተወሰነ ማስታገስ እንጂ መንፋቱ ሁል ጊዜ ነው። በቃ አንዳንዴ ማስቲካኝ ካለሁኝ ትንሽ ጎደል ይልኛል፣ በቃ ተው ነበር። አሁን ግን መነፋት የለ ምን የለ ያው ጥር የሚል በቃ ሙሙት ብሏል። ኖርማል ሆድ ሆኗል ራሱ ሆዴ።